ሰላም ጤና ይስጥልን የተከበራችሁ የአንኳር መረጃ ተከታታዮቻችን የዕለቱን ዋና ዜናዎች ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በሆሮ ጉድሩ ወለጋ ዞን የፋኖ ታጣቂዎች ፈጸሙት በተባለው ጥቃት 11 ሰዎች መገደላቸውን ነዋሪዎቹ ተናገሩ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያ ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽሟል በተባለው ጥቃት ሁለት ንጹሃንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳደር ተናገሩ። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶችን መዝረፋቸውንም ነዋሪዎቹ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ከሪሞ ወረዳ እንደሆነም ገልጸዋል። እስራኤል የኢራንን ተደራዳሪዎች ለመግደል እያሴረች እንደነበረ ተዘገበ። አሜሪካና ኢራን ወሳኝ የሆነውን የተኩስ አቁም ስምምነት በደረሱበት እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት እንደሚያምኑ ተዘገበ። ባለፈው ሚያዝያ አሜሪካና ኢራን ጦርነቱን በተኩስ አቁም ጋብ ለማድረግ ያስቻለውን ንግግር ወደ መቋጫው ሲቃረቡ ዋነኛ የኢራን ተደራዳሪዎች የሆኑት የውጭ ጉዳይ ሚኒስቴር አባስ አራጋቺና የፓርላማው አፈ ጉባኤ ሙሐመድ ባጋር ጋሊባፍ የእስራኤል ኢላማ ሊሆን ይችላል የሚል ስጋት አሜሪካ ተፈጥሮባት እንደነበር ባለስልጣናት መናገራቸው ጋዜጣው እንዳስነበበም ገልጸዋል። እንደ ዘገባው ከሆነ ከፍተኛ ስጋት የፈጠረባት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ኢራንን እንዳስጠነቀቁ በአካባቢው አገራት በኩል መልእክት እንዳስተላለፉ ከተገለጸ በኋላ እንደሆነም ተናግረዋል። በፈረንሳይ ከከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። ፈረንሳይ ባለፈው ሳምንት ከ2000 በላይ ተጨማሪ ሞቶችን መመዝገቧን አስታወቀች። ይሄ የተመዘገበው በአውሮፓ ከፍተኛ ሙቀት በተመዘገበበት የአውሮፓውያኑ ሰኔ ወር የመጨረሻ ሳምንት እንደሆነም ተገልጿል። በዚህ ሳምንት ከከፍተኛ ሙቀት ጋር ተያይዞ የሞቱ ሰዎች ቁጥር ቀድሞ ከነበረው ሳምንት ጋር ሲነጻጸር 29 በመቶ መጨመሩንም አመላክተዋል። በፓሪስ ብቻ የሟቾች ቁጥር 62 በመቶ መጨመሩንም ተገልጿል። የሙቀት መጠኑ በመዲናዋ ፓሪስ 41 ዲግሪ ሴንቲግሬድ የነበረ ሲሆን ግማሹ የአገሪቱ ክፍል በቀይ የማስጠንቀቂያ ዞን ውስጥ ገብተዋል። ለእርጅና መከላከያ በሚል የእንግዴ ልጅ የሚያዘዋውሩ ቡድን አባላት ፓኪስታን ውስጥ መያዛቸውን ተገለጸ። ፓኪስታን እርጅናን የሚከላከል መድኃኒት ለመስራት ከየሆስፒታሉ የእንግዴ ልጆችን በማዘዋወር በተጠረጠሩ ቡድን ላይ ምርመራ እያካሄደች እንደሆነ ተገልጿል። የአገሪቱ የፌዴራል ምርመራ ተቋም ቡድኑን በየወሩ ከተለያዩ ሆስፒታሎች 200 ኪሎ ግራም የሚመዝን የእንግዴ ልጆች በመግዛት ከሷቸዋልም ተብሏል። ተጠርጣሪው ቡድን የእንግዴ ልጁን ወደ ውጪ ከመላኩ በፊት እንደሚያደርቁት እና እንደሚፈጩት የምርመራ ተቋሙ እንደገለጸም ተመላክቷል። ባለፈው ሳምንት በኢስላማባድ በተደረገው ፍተሻ ባለስልጣናት በአንድ ህገወጥ ማቀነባበሪያ ውስጥ 500 ኪሎ ግራም የሚመዝንና የሰው እንግዴ ልጅ እንደሆነ የታመነ ነገር እንዳገኙም አመላክተዋል። ግብጽ አውስትራሊያን በመለያ ምት በመርታት ወደ 16ቱ ዙር ተሸጋገረች። በግብጽና በአውስትራሊያ መካከል የተደረገው እጅግ ማራኪ ጨዋታ በፈርዖኖች አሸናፊነት ተጠናቋልም ተብሏል። ጨዋታው በተጀመረ በ13ኛው ደቂቃ ላይ ኢማም አሹር ለግብጽ ቀዳሚውን ጎል ያስቆጠረ ሲሆን በ55ኛው ደቂቃ ላይ መሐመድ ሃኒ በራሱ ላይ ባስቆጠረው ጎል አውስትራሊያ አቻ መሆን ችላለችም ተብሏል። መደበኛና ተጨማሪው የ120 ደቂቃ ጨዋታ 1-1 በሆነ አቻ ውጤት በመጠናቀቁ ድል አድራጊውን ለመለየት ወደ መለያ ምት አምርተዋል። በመለያ ምቱም ግብጽ 4-2 በሆነ ውጤት በማሸነፍ ወደ 16ቱ ዙር ያለፈች ሁለተኛዋ የአፍሪካ ሀገር መሆን መቻሏን አረጋግጣለችም ተብሏል። ለዛሬ ለአንኳር መረጃ ያዝንላችሁ ዋና ዜናዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ተመልሰን እስከምንገናኝ መልካም ቆይታ